እነዚህን አራት ምስሎች ያለምንም መገለጫ ጎን ለጎን ብታዩአቸው አራት የተለያዩ የዓለም ማዕዘናትን ያያችሁ እንደሆነ ታስባላችሁ። የስዊዝ ኤልፕስን፣ ሞቃታማውን ሚያሚን፣ የዮርዳኖስን ገደሎችና የጣሊያን ወይን ቦታዎች ያያችሁ እንደሆነ ትገምታላችሁ። ነገር ግን እነዚህ ቦታዎች በውቅያኖሶች ወይም በሰፊ አህጉራት የተራቀቁ አይደሉም። እንደ ሩሲያ፣ ብራዚል ወይም ቻይና ባሉ ግዙፍ ሀገራት ውስጥ እንኳ አይደሉም። እነዚህ ሁሉ የሚገኙት ከአሜሪካዋ ሳውዝ ካሮሊና ስቴት በምታንስ አንዲት ሀገር ውስጥ ተጣበው ነው። ይህች ሀገር ጆርጂያ ትባላለች። ከጂኦግራፊ አንጻር ሲታይ ጆርጂያ በአሁኑ መልኳ ልትገኝ አትችልም ነበር። በጥቁር ባህርና በ5000 ሜትር ከፍታ ባላቸው የካውሰስ ተራሮች መካከል ባለው ወሳኝ የጂኦፖለቲካ ኮሪደር ውስጥ የተሸጎጠችው ይህ ትንሽ ሀገር 12 የተለያዩ የአየር ጠባይ ዞኖችን ይዛለች። በአንድ ቀን ጉዞ ብቻ ከቋሚ የበረዶ ተራሮች ተነስታችሁ ወደ ሞቃታማ ዘንባባዎች መድረስ ትችላላችሁ። በዚህ ከፍተኛ የአካባቢ ልዩነት ምክንያት የጆርጂያ ጂኦግራፊ የአየር ጠባዩን ብቻ ሳይሆን ሁለመናዋንም ወስኗል። ለዘመናት የተለያዩ ግዛቶች በዚህ አውሮፓና ኤስያ መገናኛ በኩል አልፈዋል። ነገር ግን ጆርጂያ የራሷን ልዩ ባህል፣ ቋንቋና ማንነት ጠብቃ ኖራለች። ዛሬ በጆርጂያ ድንበር ውስጥ የተሸሸጉትን አራቱን ፕላኔቶችና ጂኦግራፊዋ እንዴት ሙሉ በሙሉ ከመደምሰስ እንደዳናት እንቃኛለን። ፕላኔት 1 የተራራው ምሽግ የላይኛው ሲቪኒቲ። ጉዞአችንን በሰሜናዊ ክፍል እንጀምራለን። የላይኛው ሲቪኒቲ ይህ በአውሮፓ ውስጥ ከፍተኛው ሰው የሚኖርበት ቦታ ነው። ለዘመናት ከባድ የክረምት በረዶ እነዚህን ከፍተኛ ተራራማ ሸለቆዎች በዓመት ለ8 ወራት ያህል ከቀረው ዓለም ጋር ይለያቸው ነበር። ማዕከላዊ መንግስታትና የንጉሱ ሰራዊት ወደ እነዚህ አደገኛ መተላለፊያዎች መድረስ ስለማይችሉ የአካባቢው ጎሳዎች በራሳቸው ጥንታዊ ሕጎች ይኖሩ ነበር። ነገር ግን ማግለሉ ዋጋ ነበረው። በጠላት ቤተሰቦች መካከል ያለው ደም መፋሰስ በትውልዶች መካከል ይቀጥል ነበር። ከተፈጥሮ አደጋና ከጎሳ ጦርነት ለመትረፍ እያንዳንዱ ቤተሰብ ከቤቱ ጋር የተያያዘ የራሱን ባለ 5 ፎቅ የድንጋይ መከላከያ ግንብ ይገነባ ነበር። የውጭ ግዛቶች የጆርጂያን ዝቅተኛ ቦታዎች በወረሩ ቁጥር ሲቪኒቲ የሀገሪቱ የድንገተኛ አደጋ ካዝና ትሆን ነበር። ነገሥታትና ካህናት የከበሩ የወርቅ ቅርሶችን፣ ጥንታዊ ሃይማኖታዊ ጽሑፎችንና የቤተ መንግሥት ሀብቶችን ወደዚህ ቁልቁለት የተራራ መንገድ ያጓጉዙ ነበር። በገደላማ ድንጋዮችና በግል የድንጋይ ግንቦች የተጠበቀችው የላይኛዋ ሲቪኒቲ በወራሪ ሰራዊት ሙሉ በሙሉ ተይዛ አታውቅም። ሌላው ሁሉ ሲወድቅ የሀገሪቱን መንፈስ ጠብቃ ቆይታለች። ፕላኔት 2 ሞቃታማዋ ከተማ ባቱሚ። አሁን ከፍታውን በ2000 ሜትር እንቀንስና ለ5 ሰዓታት ያህል ወደ ደቡብ ምዕራብ እንጓዝ። ቀዝቃዛው የተራራ ንፋስ ሙሉ በሙሉ ይጠፋል። እንኳን ወደ ፕላኔት 2 ባቱሚ በሰላም መጣችሁ። በጥቁር ባህር ምስራቃዊ ዳርቻ የምትገኘው ባቱሚ ሞቃታማ የአየር ጠባይ አላት። የባህር ሞገድ እርጥበትን ከተራራው ጋር በማያያዝ የወይን ዘንባባዎች፣ የሎሚ አትክልቶችና የሻይ እርሻዎች የሚያድጉበትን አካባቢ ይፈጥራል።
የከተማዋ አርኪቴክቸር ይህንን ለውጥ ያንጸባርቃል። ዘመናዊ ሕንፃዎች በባህር ዳርቻዎች ላይ ቀጥ ብለው ይቆማሉ። አዳጅሮሊ ካቻፖሪ ባህል ሁልጊዜ ጂኦግራፊን ይከተላል። ይህም በጆርጂያ ምግብ ውስጥ በግልጽ ይታያል። በዚህ የአድጅራ የባህር ዳርቻ ክልል ውስጥ የአካባቢው ሰዎች የጆርጂያን በጣም ታዋቂ ምግብ ፈጠሩ። አዳጅሮሊ ካቻፖሪ ዳቦን በጀልባ ቅርጽ የሚጋገር ሲሆን በመሃሉ የተቆረሰ አይብ፣ ቅቤና ጥሬ እንቁላል አስኳል ይይዛል። ይህም በጥቁር ባህር ላይ የሚጠልቀውን ፀሐይ ይወክላል። ፕላኔት 3 የሥርዓተ ምድር ዋሻ ከተማ ቫርዴዚያ። ወደ ደቡባዊ ገደሎች ስንጓዝ ሞቃታማው እርጥበት ጠፍቶ በደረቅና ድንጋያማ መሬት ይተካል። በኤሩሽቲ ተራራ ግድግዳ ላይ በቀጥታ የተቀረጸችው ፕላኔት 3 የከርስ ምድር ዋሻ ከተማ ቫርዴዚያ ትገኛለች። በ12ኛ ክፍለ ዘመን በታዋቂዋ የጆርጂያ ንግሥት ታማር ዘመን ከሚመጡት ሰራዊቶች ለመሸሸግ ሙሉ ከተማ በዚህ ተራራ ውስጥ ተቆፈረች። በከፍታ ዘመኗ ቫርዴዚያ አስደናቂ የኢንጂነሪንግ ሥራ ነበረች። ከ6000 በላይ የግል ክፍሎችን፣ የተሸሸጉ ገዳማትን፣ የወይን ጠጅ ማከማቻዎችንና ንጹሕ የሜዳ ውሃ በተራራ ውስጥ የሚስብ የሸክላ ቱቦ መስመር የያዘ ባለ 13 ፎቅ የከርሰ ምድር ሕንፃ ነበረች። ቫርዴዚያ እንደ ደፈጣ ተዋጊዎች ምሽግ ሆና የተሰራች ነች። በሺዎች የሚቆጠሩ ወታደሮች በተራራው ግድግዳ ውስጥ ሙሉ በሙሉ ተሸሽገው መቆየት ይችላሉ። ወራሪ ሰራዊት ከታች ባለው ገደል ውስጥ እስኪያልፍ ጠብቀው በድንገት ማጥቃት ይችላሉ። ይህ ጆርጂያውያን አስቸጋሪ መሬታቸውን እንደ መከላከያ መሳሪያ እንዴት እንደተጠቀሙበት ማረጋገጫ ነው። ፕላኔት 4 የወይን መገኛ ካኬቲ። ወደ ምስራቃዊ የወንዝ ተፋሰሶች ስንሸጋገር ወደ አራተኛዋ ፕላኔት እንደርሳለን፣ ካኬቲ። ምዕራባውያን የታሪክ መጻሕፍት ስለ ወይን ጠጅ አሰራር አመጣጥ ሲናገሩ ብዙውን ጊዜ ፈረንሳይን ወይም ጣሊያንን ይጠቅሳሉ። ነገር ግን አርኪኦሎጂያዊ ሳይንስ የሚያመለክተው ወደዚህ ነው። ካኬቲ የወይን ጠጅ እርሻ መገኛ አካል ነች። በዚህ አካባቢ ያሉ ሰዎች ከ8000 ዓመታት በፊት ወይን ያመርቱ እንደነበር የአርኪኦሎጂ ቁፋሮዎች አረጋግጠዋል። ጆርጂያውያን ከእንጨት ወይም ከብረት በርሜል ይልቅ የተጨመቁ ወይኖችን ከኪቬሪ በሚባል ግዙፍ የሸክላ እንስራዎች ውስጥ ጨምረው ከመሬት ስር ይቀብሯቸዋል። የመሬቱ የተፈጥሮ ሙቀት የእርሾ ሂደትን በደንብ ይቆጣጠረዋል። ይህም ዩኔስኮ ዕውቅና የሰጠውን ልዩ የአምበር ወይን ያመርታል። የበረዶ ተራሮች፣ ሞቃታማ የባህር ዳርቻዎች፣ የከርሰ ምድር ከተሞችና የ8000 ዓመት ዕድሜ ያላቸው የእርሻ ሸለቆዎች ሁሉም ከአነስተኛ ግዛቶች በሚያንስ መሬት ላይ ተገናኝተዋል። የጆርጂያ ልዩ ጂኦግራፊያዊ በምድር ላይ ካሉ ውብ ቦታዎች አንዱ እንድትሆን ብቻ ሳይሆን ባህሏ ለሺዎች ዓመታት እንዲቆይ ያደረገውን ምሽግ ሰጥቷታል።
ይህን የጂኦግራፊ ዳሰሳ ከወደዳችሁት ላይክ በማድረግና ሳብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ከነዚህ 4 ፕላኔቶች ውስጥ የቱን መጎብኘት ትመርጣላችሁ? አስተያየታችሁን ከታች ጻፉልኝ። ስለተከታተላችሁ አመሰግናለሁ። በቀጣዩ ቪዲዮ እንገናኝ።